ኢነላሃ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም ይላል አላህ ሱብሓነሁ ወተዓላ። ለውጥ ስንል አንዳንድ ሰው የሆነ ክስተትን ይፈልጋል ለመለወጥ። የሰው ልጅ ጠቢዓ እንደዛ አይነት ነገር አለው። ምን ይፈልጋል? የሰው ልጅ ራሱ ጋር ጂሃድ ለመውጣት ወይም ካለበት ደረጃ ወደ ተሻለ ለመሄድ የሆነ ክስተትን ይፈልጋል። ጠቢዓው እንደዛ ነው። ወይ ተቸግሮ የሆነ ባላ ውስጥ መውደቅ አለበት፣ የዛኔ ነው ወደ አላህ ተመልሼ ተወብቻለሁ የሚለው። ወይ ደግሞ ከአንድ ምዕራፍ ወደ ሆነ ምዕራፍ ሲሸጋገር ነው። እኔ አላህ ካለ ካገባሁ በኋላ በቃ ጥሩ የአላህ ባሪያ ሆናለሁ ብሎ ያንን የሆነን ወቅት ይጠብቃል። አያቅም በአላህ እጅ ነው ያለው ህይወቱ። ወይም ደግሞ እኔ የልጆች አባት ሲሆን ሶላተል ጀምዓ ማያመልጠኝም፣ ልጆችን ይዤ ወደ መስጂድ እየሄድኩ እኖራለሁ። ስለዚህ ልጆች እስኪያድጉ ድረስ ዝም ብዬ ትንሽ ጊዜ ልስጠው ይላል የሰው ልጅ በጠቢዓ ሆነው። ይሄ መለወጥ ጊዜን የሚፈልግ ክስተትን የሚፈልግ አይነት ነገር አይደለም። ሐቂቃ ለመለወጥ ጂሃድ ለማድረግ ነፍሳችን ጋር በራስህ ፈልገኸው ወደኸው ለመለወጥ አምነህበት በፍላጎት ላይ የተመሰረተ ነገር ነው የሚሆነው። የዛኔ አንተ ስትሰራ ደግሞ አላሁ ሱብሓነሁ ወተዓላ ያግዝሃል። ኢነላሃ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም ይላል አላህ ሱብሓነሁ ወተዓላ። እኔ እናንተን ለመለወጥ እናንተን ለመቀየር እናንተን የሆነ ነገር ለሆነ ደረጃ ለማድረስ ወደ እኔ ላቀርብ የእናንተ እንቅስቃሴ ይፈልጋል። እናንተም ዝግጁ ሁኑ ይለናል አላህ ሱብሓነሁ ወተዓላ። እና ሰበብ ለማድረስ እኛም ጥረት ማድረግ ይኖርብናል። የሆነን ክስተት መጠበቅ አይኖርብንም። በራሳችን ኢራዳ፣ በራሳችን ፍላጎት፣ በራሳችን ስሜት መቼ ነው የምንለወጠው? መቼ ነው ምርጥ የአላህ ባሪያ የምሆነው? መቼ ነው እቺ ነፍስ ግራም ቀኝም ስታዘኝ እንደፈለገች ስታደርገኝ የምታዘዛት? እስከ መቼ ድረስ ነው ይሄ ህይወት መስተካከል የለብኝም እንደ ብለን ዛሬ መጀመር ይኖርብናል ማለት ነው።